ክብራትና ክብራን ውድ የዳውሮ ሚዲያ ኔትወርክ ቤተሰቦች ዛሬ የዳውሮ ሚዲያ ኔትወርክ ለየት ያለ ዝግጅት አዘጋጅቷል። ይህም የስምንተኛ ክፍል ውጤት ሚኒስትሪ ተፈትነው ከፍተኛ ውጤት ካመጡት ተማሪዎች መካከል አንድ ተማሪ ጋብዘናል። ትውልድ ላይ መስራት አላማችን ነው። ትጋትን ማገዝ፣ ደስታን ማድመቅ ግባችን ስለሆነ ይህን አዘጋጅተናልና አብራችሁን እንድትሆኑ በአክብሮት እንጠይቃለን። እንኳን ወደ ስቱዲዮአችን በደህና መጣ። እንኳን ደህና ቆያችሁ። ይህ ምን ይላል? ዳውሮ ሚዲያ ኔትወርክ። እስቲ ለተመልካቾች ንገርልን። ዳውሮ ሚዲያ ኔትወርክ ይላል። እንኳን ወደ ዳውሮ ሚዲያ ኔትወርክ ስቱዲዮ በሰላም መጣ። እንኳን ወደና ቆያችሁ። ስላገኘንህ ደስ ብሎናል። እኔም ደስ ብሎኛል። እስቲ ራስህን አስተዋውቀን። እኔ ስሜ በሱ ፍቃድ ጥላውን እባላለሁ። የመጣሁት ከቶጫ ወረዳ ቅድስት ማርያም አንደኛና መካከለኛ ደረጃ ትምህርት ቤት ነው። ደግሞ እዚህ ስለጋበዛችሁኝ አመሰግናለሁ። እኛም በጣም እናመሰግናለን ስለመጣ። እንግዲህ ተመልካቾቻችን ተማሪ በሱ ፍቃድ ከቶጫ ነው እስከ ተርጫ ድረስ በመምጣት በስቱዲዮአችን የተገኘው። አክብረው ስለመጣ ቤተሰቦቹም አክብረው አምነውን ስለላኩልን በጣም እናመሰግናለን። እኔም አመሰግናለሁ። እስቲ ስለ ውጤት የትምህርት ውጤትን እስቲ ትነግረናለህ? ዛሬ የተገናኘንበት ዋና አላማ እንግዲህ የሚኒስትሪ ውጤት ከፍተኛ ውጤት ነው ያመጣው። ምን ያህል ነው? ፈተናው ምን ይመስል ነበር በወቅቱ? ያንን ታስታውሰኛለህ? እሺ አመሰግናለሁ። ፈተናው በጣም የሚመች ያው ሁሉም ተማሪዎች ያማከለ ጎበዝ ሰነፍ የማይል ፈተና ስለሆነ በጣም ተመችቶኝ ነው የሰራሁት። ደግሞ ውጤቴ በጣም ደንቆኛል፣ እኔንም ገርሞኛል። በክልል ሶስተኛ በመሆኔም በጣም ደስ ብሎኛል። ይሄ ነው። ምን ያህል ነበር ከውጤቱን ያመጣው? ውጤት ምን ያህል ነበር? ያወጣሁት ውጤት 93.21 ከመቶ ነበር። በጣም ደስ የሚል ውጤት ነው በራሴ በኩል። ደግሞ ከዚህ በላይ በሚኒስትሪ በኢንትራንስ ከዚህ በላይ እንድሰራ ራሴን አገፋፋለሁ ማለት ነው። በጣም ጥሩ። እንግዲህ አላማችንም ጎበዝ ተማሪዎች ራሳቸውን ጎበዝ አድርገው እንዲያስቡና ለሀገር ለዓለም አቀፍ ጠቃሚ እንደሆኑ አስበው በቀጣይም የሚማሩ ተማሪዎችን ለማበረታታት ነው ይህን ፕሮግራም ያዘጋጀ ነው። ተማሪ በሱ ፍቃድም በዚህ ሙሉነት ነው የሚሰማው። እስቲ የጊዜ አጠቃቀምህን እንዴት ነበር ስትጠቀም የነበረው? ከመምህራኖች ጋር ክላስ ውስጥ ካሉት ጓደኞች ጋር የነበረህ ጊዜ ምን ይመስል ነበር? 8ኛ ክፍል ስትማር የጊዜ አጠቃቀሜን አባቴ ነው ያስተማረኝ። እንዴት መጠቀም እንዳለብኝ እንዲሁም እንዴት ጊዜን በአግባቡ መጠቀም እንዳለብኝ ያስተማረኝ አባቴ ነው። እኔ ከመምህራኖቼ ጋር ከክፍል ጓደኞቼ እንዲሁም ከአካባቢ ሰዎች ጋር በፍቅር የምኖር እንዲሁም ጊዜን ከትምህርት ሰዓት ውጪ ቤተሰቦችን የማግዝ ደግሞም ካገዝኩኝ በኋላ ውጪ ወጥቼ ተጫውቼ ተመልሼ ቤተክርስቲያን ማገለግል ጊዜን በአግባቡ እጠቀማለሁ ብዬ አስባለሁ። በጣም ጥሩ። ጊዜህን በጣም በትክክል ስለተጠቀምክ የጥናት ፕሮግራም አለ አውጥተሃል? አው ጊዜ ሰሌዳ አለኝ። ሁሉ ጊዜ በሱ ነው የምመራው። በሱ ተመርጬ ነው አሁን የጥናት ጊዜን ቤተሰቦችን የማግዝበት ወደ ቤተክርስቲያን የሚሄድበትን ጊዜ በማስተካከል ነው ጊዜ ሰሌዳ አውጥቼ ነው የምኖረው። ይሄን ነገር አባቴን ያስተማረ? አዎ። ጎበዝ ተማሪ ባንተ አገላለጽ እንዴት ነው የሚገለጸው? ጎበዝ ተማሪ እኔ የምገልጸው ጊዜውን በአግባቡ የሚጠቀም ቤተሰቦቹን፣ ህብረተሰቡን፣ ማህበረሰቡን ሁሉ የሚያከብር፣ አስተማሪውን የሚያከብር፣ ያልገባውን የሚጠይቅ፣ የገባውን ደግሞ ለሌሎች የሚያስተላልፍ ጎበዝ ተማሪ ነው ብዬ አስባለሁ በራሴ። እንዴት አያችሁት? የኛ ሚዲያ ቤተሰቦች እንግዲህ ጎበዝ ተማሪን የገለጸበት መንገድ በጣም ይደንቃል። ይሄ ልጅ ትልቅ አላማ እንዳለው ትልቅ ቦታ መድረስ እንደሚችልም ነው እምነታችን። ያው የቶጫ ቅድስት ማርያም መካከለኛና አንደኛ ደረጃ ትምህርት ቤት በክልል ደረጃም በርካታ ተማሪዎች ከፍተኛ ውጤት እንዳስመዘገቡ ከተለያዩ የሶሻል ሚዲያ ያገኘነው መረጃ ያመላክታል። ባንተ ጉብዝና ላይ ባንተ ከፍተኛ ውጤት አመጣጥ ላይ የትምህርት ቤታችሁ ሚና እንዴት ይገለጻል? ትምህርት ቤቱን በጣም አመሰግናለሁ። በዚህ አጋጣሚ ኃላፊውን፣ አስተማሪዎቹን
ሁሉንም ማመስገን እፈልጋለሁ። ምክንያቱም እዚህ ደረጃ ላይ እንድንደርስ እኔም እንድደርስ የገፋፉኝ የተቆጡኝ እነሱ ናቸውና ደግሞ በማስተማር ሂደት የማይታሙ ጊዜያቸውን ባሉባሌ ቦታ የማይውሉ ፀሐይ የማይሞቁ አስተማሪዎች አሉ። በጣም በዚህ አጋጣሚ አመሰግናለሁ። እነሱ ናቸው እዚህ ደረጃ ላይ እንድንደርስ ያደረጉን። በጣም ጥሩ። እስቲ እንደው በግል ማመስገን የምትፈልገው አስተማሪ ካለ እንደው በዚህ አጋጣሚ አመስግነ ብታልፍ? አይ ሁሉንም ባመሰግናቸው ደስ ይለኛል፣ ግን ማመስገን የምፈልገው አስተማሪ መምህር ሙልጌታ፣ መምህር አብዮትን በጣም ነው ማመሰግናቸው። የምን አስተማሪዎች ናቸው? አንተም በምን ሳብጀክት ነው የሚያስተምሩ? መምህሩ ሙልጌታ የሚባሉ ጀነራል ሳይንስ የሚያስተምሩ መምህራችን ናቸው። ደግሞ በግቢያችን አሉ ከሚባሉ በጣም ጎበዝ አስተማሪዎች አንዱ ናቸው። በዚህም እኛን ሲያስተምሩ አንድ ሙሉ ሰሌዳ ለማስተማር 2 ክፍል ጊዜ ምናምን ወስደው ነው የሚያስተምሩ። ከክፍል ውጪም ይመክሩናል። መንገድም ባገኙን ጊዜ በጣም ነው የሚያበረታቱን። ይሄንና መምህር አብዮት ደግሞ የማትስ አስተማሪ ማመስገን እፈልጋለሁ። ያው የመምህራኖች ድርሻ የላቀ እንደሆነ እናውቃለን። ተማሪዎች ከቤተሰባቸው ጋር ከሚያሳልፉት ጊዜ ባልተናነሰ ከመምህራኖቻቸው ጋር ትምህርት ቤት ያሳልፋሉና መምህራኖች አርአያ መሆን የሚችሉ እንደዚህ አይነት ብቁ ተማሪዎችን አንደበተ ርቱዕ ተማሪዎችን ለሀገር የሚጠቅሙ ተማሪዎችን ያበረክታሉ ብለን እናስባለን። ስለዚህ መላው የሀገሪቱ መምህራንን በኢትዮጵያ ውስጥ የሚያስተምሩ ከኢትዮጵያም ውጪ የሚያስተምሩ ጊዜያቸውን ጉልበታቸውን ሰውተው ለተማሪዎቻቸው የሚተጉ አስተማሪዎችን እኛም እንደ ሚዲያ ማመስገን እንፈልጋለን። አሁን ወደ ሌላ ጥያቄ እንሂድ። አብዛኛው ተማሪዎች ከቴክኖሎጂ ጋር ያላቸው ቀረቤታ በተለይ ደግሞ በዚህ ዘመን በጣም የቀረበ ነው። እያንዳንዱ ቤት ቴሌቪዥን አለ ማለት ይቻላል። ስልክ ይመለከታሉ። የቴክኖሎጂ ውጤቶችን ከመጠቀም አኳያ የሶሻል ሚዲያን ከመጠቀም አኳያ አንተስ እንዴት ነው? በምን ደረጃ ነው ያለኸው? እውነት ለመናገር በሶሻል ሚዲያ ብዙም የለውም። ስልክም የለኝም። የማየው ቲቪ ብቻ ነው። ቲቪ የማየውም ከጥናት ጊዜ ወይም ቤተሰብን ከማገለግልበት ጊዜ ውጪ ነው ቲቪን ማየው። በዚህም ደስ እያለኝ ነው። በጣም ጥሩ። እስቲ አሁን በጣም ተጽዕኖ ስለሚያሳድሩ ነው የሶሻል ሚዲያ ያልኩት። በጥቅሉ ነው የጠራሁት። አሁን ዘመኑ ያመጣቸው ቲክቶክ የሚባል ፕላትፎርም አለ፣ ዩቲዩብ የሚባል አለ። የሶሻል ሚዲያ አልጠቀምም ብለኛል፣ ግን ደግሞ ካንተ እድሜ በታች ያሉ ህፃናትን ጨምረው ከቤተሰቦቻቸው እጅ ስልክም ተቀብለው ከወዳጆቻችንም ተቀብለው ይጠቀማሉ። ጊዜያቸውን በአብዛኛው በዚያ ነገር ስለሚያሳልፉ ምን ትመክራቸዋለህ? እኔ የምመክረው ሶሻል ሚዲያ ትልቅ ሆነን ብንጠቀም፣ ከስራ ሰዓታችን ከትምህርት ሰዓታችን ደግሞም ከጥናት ሰዓታችን ውጪ ቲክታክንም ሆነ ዩቲዩብንም ሁሉንም ነገሮች ከስራ ሰዓታችን ውጪ ብንጠቀም፣ ደግሞ ህፃናት ማየት የለባቸውም እላለሁ። ይሄንም ማየት የለባቸውም እላለሁ። ማየት የለባቸውም። አሁንም እውነት አው ማለት በደንብ እዚህ አካባቢ ንገረን ስለ ሶሻል ሚዲያ። እኛ ከምንናገር ለጓደኞች ካንተ በታችም ካንተ በላይም የሚያዩ ሰዎች አሉና ሶሻል ሚዲያ እኔ በበኩሌ አልጠቀምም። የሚጠቀሙት ህፃናትም ተማሪዎችም ማንም ይሁን ከስራ ሰዓታቸው ከጥናት ሰዓታቸው ከትምህርት ሰዓታቸው ውጪ እንዲሁም አድገው ቢጠቀሙ እላለሁ። ምክንያቱም ሶሻል ሚዲያ ያደነዝዛል፣ ያፈዛል፣ ስራን እንዳንሰራ ያደርገናል። ስለዚህ ሶሻል ሚዲያ መጠቀም የለብንም እላለሁ። ተማሪዎችም መጠቀም የለባቸውም፣ ጥናት ላይ ብታተኩሩ እላለሁ። አመሰግናለሁ።